አገዘሽ እያለ ውሏቸውን የሚጠይቅ አንዱ ልጅ ከአንዱ ልጅ ጋር የማያወዳደር የልጆች ልቀን እንቆፈለግ ልጆቹንም ማሳታፊ የሚያረግ እንዲህ ብናረገውስ ብሎ የሚሸልምም የሚቀጣ። ሰላም ጤና ይስጥልኝ። ተመጣጣሪ አራተኛውን የቤተሰብ አይነት ይዤላችሁ መጥቻለሁ። ይህ አራተኛው የቤተሰብ አይነት ሚዛናዊ ቤተሰብ ወይም ዲሞክራት የሆነ ቤተሰብ አይነት ነው። እንግዲህ ይሄ ቤተሰብ የራሱ የሆነ ህግና ስርዓት ያለው ህግና ስርዓቱን ሲያወጣ ብቻውን የማያወጣ በጣም ብልህ የሆነ ቤተሰብ ማለት ነውና አንድ ህግ ቤት ውስጥ እንዲኖር ሲፈልግ ልጆቹንም ማሳታፊ የሚያደርግ ይሄን ነገር እዚህ ቦታ ላይ እንድንደርስ ወይም ደግሞ ይሄ ስርዓት እንዲኖር ለምሳሌ ለጥናት ሊሆን ይችላልና ስለዚህ ምን ሰዓት ላይ ብናጠና ይሻላል ብሎ ልጆችን መጠየቅ። ከዛ ልጆችን ጠይቆ ግን ምናልባት ሰዓቱ ትክክለኛ ሰዓት ካልጠቀሱ ልጆቹ እንዲህ ብናረገውስ ብሎ የልጆቹንም ሐሳብ የሚቀበል የራሱንም ሐሳብ ደግሞ የሚያስገባ ህግ ሲያወጣ አሳታፊ የሆነ ህግ የቤቱ ህግ የሚኖረው እንደገና ደግሞ የሚሸልምም የሚቀጣ ልጆች ትክክል ሲሆኑ ጥሩ ስራ ሲሰሩ መበረታታት ያለበትን ነገር ሲያደርጉ የሚያበረታታ የሚሸልም ሲያጠፉ ደግሞ የሚቀጣ ላጠፋ ሰው ቅጣት ተገቢ እንደሆነ ልጆች እንዲያውቁ የተለያየ የቅጣት አይነቶች አሉ። መቼም ያው ዱላ ብዙ ጊዜ ሪከመንድ አይደረግም አስፈላጊ ሆኖ ካልተገኘ በስተቀር ማለት ነው። ግን ቅጣት ያለበት ጥሩ ሲሰሩ የሚሸልም ሲያጠፉ ደግሞ የሚቀጣ ቤተሰብ የቀን ውሏቸውን የሚጠይቅ ስራ ውላ የምትመጣ ባለቤቱን ስራ ውሎ ጊዜ ሰጥቶ የሚያዳምጥ አብሮ የሚያሳልፍ ውሏቸውን የሚጠይቅ ዛሬ ትምህርት ቤት እንዴት ነበር? እንዴት አሳለፍክ? ምን ደስ አሰኘ? ምን አስከፋ? ማንን ረዳ? ማንን ረዳሽ? አንቺ ማን አገዘሽ? እያለ የቀን ውሏቸውን የሚጠይቅ ስራ ውላ የምትመጣ ባለቤቱን ስራ ውሎ የሚመጣውን ባለቤቷን የምትጠይቅ ውሎክ እንዴት ነው? ምን አጋጠመ ዛሬ? ደስተኛ ነበርክ? የተከፋበት ነገር አለ ብሎ በደንብ አድርጎ ኢንጌጅ የሚያደርግ በደንብ ውሏቸው ምን እንደሆነ አሁን እኔ ለምሳሌ ልጆቼ ከትምህርት ቤት ሲመጡ ውሏቸውን ጠይቃለሁ። ምን አስደሰታቸው? ምን አስከፋቸው? ማንን ረዱ? እነሱስ ማን ረዳቸው? የሚለውን ነገር ጠይቃለሁ። በዛ አጋጣሚ ይገርማቸዋል የመምህራኖቻቸውን ስም፣ የትኛው መምህር ዛሬ ምን እንዳደረገ፣ ማናቸው ጓደኞቻቸው። ኢቭን ትምህርት ቤት ሲሄድ እንትን አስተማሪ ነኝ ሲል ሚስተር ከሌነህ ሚስ ከሌነሽ ብዬ ነው የምጠይቃቸው። ምክንያቱም ኦሬዲ ዚዮኛ አውቃለሁ። ለምን ዲስ ማች ከልጆቻችሁ ጋር ኢንጌጅ ስታደርጉ ልጆቹ ከናንተ ሩቅ አይሆኑም፣ ጓደኛ ነው የሚሆኑትና ዲሞክራት ቤተሰብ ይሄንን ያደርጋል። ፍቅርን ይሰጣል፣ ፍቅርን ይቀበላል፣ አብሮ ይጫወታል፣ አብሮ ያሳልፋል። ልጆችን እንደ ፓርትነር የሚያስብ ማለት ነገ ትልቅ ቦታ እንደሚደርሱ በማሰብ ኢንቨስት የሚያደርግ ቤተሰብ ነው ይሄ ቤተሰብ ማለት ነው። ልጆች መሰረታቸው ላይ ከተሰራ ስፔሻሊ ከ0 እስከ 2 አመት ከ2 እስከ 5 ከ5 እስከ 8 እና ከዛ እስከ 12 አመት የተያዘ ልጅ ከዛ በኋላ የትም አይሄድም። እውነቱን ስነግራችሁ ማለት ነው። ቤት ስንሰራ መሰረት ላይ ነው አይደለ? በጣም አጥልቀን ቆፍረን ብዙ ኢንቨስት የምናረገው የቤቱን ቁመት እንዲረዝም እስከፈለግን ጊዜ ድረስ የቤቱን ጥልቀት ደግሞ አጥልቀን እንቆፍራለን። ልክ እንደዛ ነው ልጆች ላይ ብዙ ኢንቨስት ያደረገ ሲያድጉ ትልቅ ሰው ሲሆኑ ቤተሰቦቻቸውን የማያሳፍሩ እልቁን ማን ነው ያሳደገው ይሄንን ልጅ እንዴት አይነት ወላጅ ነው ያለው ተብሎ የሚያስመሰግኑ ነው የሚሆኑትና ስለዚህ በደንብ ያለውን ነገር ሁሉ ልጆቹ ላይ ኢንቨስት የሚያደርግ ፌር የሆነ ዲስትሪቢዩሽን የሚያደርግ አንዱን ልጅ ከአንዱ ልጅ ጋር የማያወዳድር የልጆችን ልዩነት አምኖ የሚቀበል 4 ልጆች ቢኖሩን 4ቱም አንድ አይነት አይደሉም። 2 ቢኖሩን 2ቱም አንድ አይነት አይደሉም። ስለዚህ ግን የአንዱ ድካም አንዱ ጋር በጣም ብርታት ሊሆን ይችላል። ማንንም ከማንንም ጋር አናወዳድርም። የራሳቸው ዩኒክነስ ስላላቸው ማለት ነው። ልዩነታቸውን የሚያከብር ይህ ቤተሰብ መልካም ምሳሌ ነው። እናት፣ አባት፣ ሌላ ማሳዳጊ ሊሆን ይችላል ማለት ነው። ይሄንን አድርጉ ያንን አድርጉ ሳይሆን የሚለው ፎሎ እንዲያደርጉት እሱ ያደርጋል ልጆች እንዲከተሉት። ምክንያቱም ልጆች አድርጉ የምንላቸውን ሳይሆን የሚከተሉት የምናደርገውን የሚከተሉት። ከዚህ በፊት ያለው ቤተሰብ ላይ የሰራውት ላይ መስታወት ፊት እንደቆምን እንድታስቡ ብዬ ተናግሬያለሁኝ። በቃ መስታወት ፊት ነው የቆማችሁት እናንተ
የምትጠጡ የምታጨሱ ወይም አምሽታችሁ የምትገቡ ሪስፔክት ማታረጉ ሆናችሁ ልጆቻችሁን በጣም ሰው የሚያከብሩ እንዲሆኑ በጊዜ የሚገቡ እንዲሆኑ ወይም እንዲና እንደዛ እናንተ በጣም ዲስኦርጋናይዝድ ሆናችሁ አባት ገብቶ ጫማውን እዛ ጋር የሚወረውር ካልሲውን ወደዛ የሚያረግ እናት እንደመጣች ቦርሷን እዛ ወርውራ ልብሷንም የሆነ ነገር የምታረግ ሆና ልጆቹ ግን ስትመጡ ቦርሳችሁን እዚህ ያስቀምጣችሁ ወይንም ደግሞ ዩኒፎርማችሁን አጥፋችሁ ብትል ማይሆን ነገር ነው። ልጆች ምሳሌ የሚሆናቸውን ሰው ይከተላሉ። ስለዚህ ዲሞክራት ቤተሰብ ወይም ሚዛናዊ ቤተሰብ ሁልጊዜ ለልጆቹ ምሳሌ የሚሆን ቤተሰብ ነው። እዚህ ቤተሰብ ውስጥ የሚያድጉ ወንዶች፣ ሴቶች ትልልቅ ሲሆኑ ቤተሰብ ሲመሰርቱ ወደ ስራ ዓለም ውስጥ ሲገቡ ምን አይነት ባህሪ ነው የሚኖራቸው? እዚህ ቤተሰብ ውስጥ የሚያድጉ ልጆች አመዛዝነው መወሰን የሚችሉ ለምን? ይህንን ከቤተሰባቸው ተምረዋል። በመነጋገር የሚያምኑ መብታቸውን የሚያስከብሩ የሰውንም መብት የማይጥሱ በጣም የሚገርም ባውንደሪ ያላቸው ማንን የት ድረስ ማስገባት እንዳለባቸው የሚያውቁ የሚረዱ ብዙ የጎደለ የፍቅር ቫኪዩም ያለመሰማት ችግር ስለሌለባቸው ሁሉንም ሰው በገደብ የሚያስተናግዱ በማይሆን ነገር የማይታለሉ በማይሆን ማለት በውሸት ፍቅር የማይኮበልሉ የማይታለሉ ችግር እንኳን ሲገጥማቸው ኦልሬዲ መነጋገርን ከቤተሰብ ጋር ለምደው ስላደጉ ቀጥታ ወደ ቤተሰቦቻቸው መጥተው የሚናገሩ እኛ አሁን ቤት ውስጥ ልጆቻችን እንደዛ ናቸውና የሆነ ነገር ሲያዩ እንግዳ ነገር ሲያዩ አሁን በዚህ ዘመን ታውቃላችሁ እኛ እንዳደግንበት ዘመን አይደለምና ትምህርት ቤት ውስጥ ብዙ የሚሰሙ በቃ ጆሮ ጭው የሚያረጉ ነገሮች አሉና አንዳንዱ እኛ ይገርመናል መጥተው ስለሚነግሩ በዚህ ዘመን እንደዚህ አለ እዚህ ጋር ደርሷል ትውልዱ ብለን የምንልባቸው ብዙ ነገሮች አሉ። ይሄን ከማን ነው የምንሰማው መሰላችሁ? ከልጆቻችን ስለምንሰማ እነሱን ለመምከር እድል እናገኛለን። ስለዚህ መጥተው ለቤተሰብ ወይም ሊረዳቸው ለሚችል ሰው የሚተናኮል ቢኖር ማይፈሩ ቢወድቁ ማይፈሩ ኤክስ ቢያገኙ ማይፈሩ ምክንያቱም ነገ ማረም ስለሚችሉ በመነጋገር ስላደጉ ማለት ነው። የተቀመጠ የትምህርት ቤትም ህግ ሊሆን ይችላል፣ የቤተሰብም ህግ ሊሆን ይችላል። የሚያከብሩ በህግ የሚወጡ በህግ የሚገቡ በደስታ ህግን የሚጠብቁ እነሱም ቤት ሲመሩ ልጆቻቸውን በዛ መንገድ የሚመሩ በብስለት የሚወስኑ ማለት ትዳር ውስጥ ሊሆን ይችላል፣ እንዲሁም ደግሞ ስራ ቦታ ላይ ሊሆን ይችላል። ውሳኔ የሚያስፈልገው ነገር ላይ በብስለት የሚወስኑ ይሆናሉ ማለት ነው። እኛ መስታወት ፊት ለፊት ነው የቆምነው ወላጆች ማለት ነው። መስታወት ይሄን ነገሬን አታሳየኝ ይሄኛውን አሳየኝ ምረጥና ብትሉት አይመርጥም። የሆናችሁትን እንደሚያሳይ እንደዛ ልጆች እኛ የሆነውን ነገር የሚያሳዩ ናቸው። የቤተሰብ አይነቶች ይሄንን ይመስላሉ። ምናልባት ያመለጣችሁ ያላያችሁ ሁሉንም ወደ ኋላ ሄዳችሁ እንድታዩ ካርዱን አስቀምጥላችኋለሁ። ቪዲዮውን ከወደዳችሁት ላይክ ሼር ኮሜንት አድርጉ። ሰብስክራይብ ደግሞ እንዲያደርጉ ለቤተሰቦቻችሁ ለጓደኞቻችሁ ሼር አድርጉላቸው። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ለእንተላይ ደግሞ ኮሜንት ላይ ገብታችሁ እስቲ አስተያየት ስጡኝ እና አላችሁ የምትፈልጉት ቪዲዮ ካለም ኮሜንት ሴክሽን ላይ ጻፉልኝ። እየተከታተላችሁኝ ስላለ በጣም አመሰግናለሁ። መልካም ቀን፣ ተባረኩ።